ምንድነው የሃፒነስ ፋክተሩ ወይ ደግሞ somehow ተረጋግተን እንድንኖር የሚያደርገን ምንድነው ብትል ኮኔክትድ መሆናችን ነው እና I really agree with what you said ወደፊት ሄደን ኮኔክሽኑን ፍለጋ መምጣታችን አይቀርም የሆነ ጊዜ ላይ የምር ሰው እንዳልሽው ያ ሆቴል የምር ሰው የሚፈልግበት ጊዜ ይመጣል ስለዚህ ኮሚኒቲስ ወደ ኋላ መመለሳችን አይቀርም ነው አሁን ጊዜ ወደ ኋላ ይመለሳል በቃ የድሮ አክቲቪቲዎች በጣም የሚፈልጉበት ጊዜ መምጣት አይቀርም ምክንያቱም በጣም እንርቃለን ከዛ ነገር probably ሩቅ even አይደለም 5-10 አመት ነው በዛ ፕሮሰስ ውስጥ ግን ልዙ የምናደርገው ነገር በጣም ብዙ ነው I agree ስትወለድ እኮ አይተ ከሆነ ልክ አንድ ህፃን ልጅ ከማህፀን እንደወጣ መልሶ ለእናቱ ነው የሚሰጠው እንጂ ወተት አይሰጠውም ወይ ጡጦ አይሰጠውም ሰውነቷ ላይ ልጥፍ እንድታረገው ነው የሚደረገው አይደል ስኪን ቱ ስኪን ለምንድነው ኮኔክሽኑ ማተር ስለሚያደርግ ነው እንደውም አንድ በጣም ክሩል የሆነ ኤክስፐሪመንት አለ ብዙ መጥፎ ኤክስፐሪመንቶች ተሰርተው ያውቃሉ በሰው ልጆች ህይወት ይሄም አንደኛው ነውና የጀርመን ንጉስ ነው I think 14ኛው 13ኛው I'm not so sure ዓመተ ምህረቱን ምን ኤክስፐሪመንት ማድረግ ፈለገ ልጆች ከተወለዱ በኋላ አፋቸውን ሲፈቱ በምን ቋንቋ ነው የሚፈቱት የሚለውን ነገር ማወቅ ፈለገ ማለት ነው out of curiosity በጣም ደብሮት ነበር እውነትም ከዛ ምን አለ አዲስ የተወለዱ ህፃናትን ከናቶቻቸው ነጥሏቸውና የሆነ ደሴት ላይ ወሰዷቸው ነርስ ይመደብላቸዋል the only ነርሶቹ የሚያረጉት ነገር በሆነ ሰዓት እየገቡ ምግብ መስጠት ነው ጡጦ መስጠት ነው የመሳሰሉት ነገሮች ከዛ ውጪ አንድም ቃል አያዋሯቸውም አይነኳቸውም ምንም አይሏቸው like ልክ አፍ መፍቻ እድሜያቸው ላይ ሲደርሱ ጀርመንኛ አያወሩ ይሆን ነው ጉዳዩ አፋቸውን ይፈቱ ይመስላል እንዴት ይፈታሉ ሞተዋል ሁላ አልደረሱም እዛ እድሜ ላይ wow they all died really የሰው ልጅ ወተት ምናምን አይደለም መጀመሪያ የሚያስፈልገው ኮኔክትድ ነሱ ነው የሚያስፈልገው ቢሎንግ ማረጉ እናቱ ጽንስ ያለ ማህፀን ውስጥ ያለ በጣም ኮምፎርታብል ነው everything is secured ሁሉ ነገር ምቹ ነው ሲወጣም ሲወለድም ወደዚህ ዓለምም ሲመጣ ያ ምቹ ነገር እንደሚቀጥል ነርቨስ ሲስተሙ ሊያውቅና ያንን ህፃን ልጅ ሊያረጋጋት ይገባል አለበለዚያ መኖራቸውን አይቀጥሉም ማለት ነው so connectedness is the key factor እንደውም the Harvard ሃፒነስ ስተዲ የሚባል ረጅም ዓመት የሚጠና ስተዲ ሰዎችን ሎንጊቲዩድናል ነው ከህፃንነታቸው ጀምሮ እድሜ ልካቸውን ነው የሚከተላቸው ያ ጥናትና ምንድነው ሰዎችን ደስተኛ የሚያረጋቸው ነው ጥናቱ ማለት ነው ሶ ሰዎቹ ካደጉ በኋላ የተለያየ ስቴጅ ላይ ናቸው ግማሹ ሴናተር ነው ወይ ባለስልጣን ነው ግማሹ ሀብታም ነጋዴ ነው ግማሹ መንግስት ሰራተኛ ነው ግማሹ ደግሞ ሆምለስ ነው እንደውም ስራ ማላገኘ ምናምን የሚመስልህ በጣም ደስተኛ የሚሆነው ወይ ሴናተሩ ነው ወይ ሀብታሙ ሰውዬ ነው ምናምን አይደለም ሁሉም ኤሪያ ላይ እኛ ሰክሰስ ብለን በመንጠራው ዴፊኒሽን ሰክሰስፉል ብለህ የምታስበውም ሰክሰስፉል አይደለም ብለህ የምታስበውም ሰዎች መሃል ደስታ ነበረ it's not the status ወይ ያገኙት ብር ወይ ያገኙት ስልጣን አይደለም ደስታውን ፋክተር ያደረገው ሁሉም ኤሪያ ላይ ነበረ ግን እነዚህ ሰዎች ምን ኮመን ነገር አላቸው ሲባል ሰው አላቸው ፋሚሊያቸው በጣም ጥብቅ ነው በጣም አይዞህ የሚላቸው ኮኔክትድ የሆኑት ሰው አላቸው so even homeless ሆኖ I'm so happy life is so good የሚሉም ነበሩ why ሲባል somebody cares for them so ምንድነው የሃፒነስ ፋክተሩ ወይ ደግሞ somehow ተረጋግተን እንድንኖር የሚያደርገን ምንድነው ብትል ኮኔክትድ መሆናችን ነው እና I really agree with what you said ወደፊት ሄደን ኮኔክሽኑን ፍለጋ መምጣታችን አይቀርም because it's survival it is እንደውም አንዴ እንትና ሲል ሰምቻለሁ አንድሪው ሂበርማን my favorite guy yeah of course ምንም ጥያቄ የለም favorite guy እንደው ጠዋት ደናደርሽ የሚል ቴክስት መቀበል በጣም ህይወት ላይ የሚጨምረው ነገር ብሎ ብዙ ነገር ነው ያስረዳው በርግጥ ረስቻለሁ like wow I didn't know እንደ that impact እንዳለው እንዴ ሰዎች ፍቅር እኮ ሊዛቸው ሲሉ እኮ በሱ ነው እኮ የሚጀምረው እንዴ ፍቅር እኮ እንዲዛለው አኛር ባባ አይዘ ሚዞ ይኖራል I don't know ግን usually ሰዎች ምን ይሉሃል እቺ መላመዷ ነች ስፓርኳን የምታስኪደው አይደል ጧት ኤክስፔክት ታደርጋለህ ደናደርሽ የሆነ ሰው ያስብልኛል ብሎ ማሰብ and then good morning የሚለውን መልእክት እንደ ትልቅ ነገር ተጠብቋለህ ቁጭ ብለህ ከቁርስ በላይ then good morning እንዴት አደርሽ ስል I can start my day ቀን መጀመር ይችላል እሷ ድግግሞሽ ምን መሆን ትጀምራለች መላመዷ ያችን ስፓርክ ሰዓት ያደረገችው ትመጣለች ማለት ነውና really it matters so scary እኔ ይሄ የብቸኝነት የሎንሊነስ ጉዳይ ሲነሳ
አሁን የሚቀጥሉት 3-4 ዓመታት ላይ ምን ያስፈራል ብለሽ ከጠይቅሽኝ እኔ ፐርሰናሊ የሚያስፈራኝ ኤቭሪዋን ኢትዮጵያ ውስጥ 100 ምናምን ሚሊዮን ህዝብ ሆኖ እየኖረ በተለይ ሶሻል ሚዲያ አክሰስ ማድረግ የሚችለው 10 ሚሊዮን ህዝብ ብቸኛ እየሆነ ነው ማለት አብረን እዚህ ቁጭ ብለናል እዚህ ስቱዲዮ ይሆን ያህል ሰዎች አሉ ምናምን ጣጣችንን ስንጨርስ ሁሉም ወደ የጉድጓዱ ይበተናል ኤቭሪዋን ሎንሊ ነው ማለት ቤተሰብ ውስጥ ነው እንኳን 10 ሰው ቤት ውስጥ ኖሮ ግን አብዛኛው ሃውስሆልድ ብትሄጂ ብቸኛ ነው በጣም ማንም ሁሉም ስትሬንጀርስ ናቸው ማለት አንተ እንዲህ ነህ እንዴ ነው የሚባባለው ኮቪድ ላይ ተዘይልሽም እንደውም ቁጭ ብዬ ቤት መቀበል ጀመር እህት እንዳለኝ አየሁ ነው አወኩ ነው ዋው አባቴ ምን እንደሆነ አየሁ ማለት የሚቀለዱ ቀልዶች ቀልድ አይደሉም ገብቻል እውነት ናቸው የሆነ ጊዜ እየተዋወቅን ነው ቤት ውስጥ ቁጭ ስላለን ብቻና ይሄ ደግሞ ሶሻል ሚዲያን አመጣው በጣም ኦፕናይዝ አደረጉትና አላማው እኔን ካንቺ ነጥሎ በቃ ስልኬ ውስጥ መጠመድ የራሴ ወርልድ ላይ ቁጭ ማለት ነው ሶ በኋላ አታክ ለመደረግ አብረን አይደለም በፊት ኮሚኒቲው አታክ አይደረግም ነበር እኔ ሆን ነገር በሆን አለ yes አሁን ግን ብቻችን እሱ የ3-4 አመት አይደለም አሁንም we're lonely በጣም ፖድካስት ላይ ነው ይሄን ነገር እያወራሁት ነበር ከምታስበው በላይ ብቸኝነት አለ እዚህ ሀገር ከምታስበው በላይ ማለት ነው ከምታስበው በላይ ኮሌክቲቭ ካልቸር ነው ያለን በጣም እርስ በርሳችን የምንደጋገፍ እድራለን ምናምን ይታይሽ እድርቁ ምን የሚለው ነገር አሁን ላይ ያለው ጀነሬሽን እየደረሰው አይደለም እሱ ፓርት ከሆነ ጊዜ በኋላ ብሬክ አድርጓል ሲጀምር የጀነሬሽን ለውጦች እንደ ድሮ 15-20 አመት እየጠበቁ አይደለም አይ ኖ ቅድም እንዳልከው ነው የዛሬ 5 አመትና አሁን የዛሬ 2 አመትና አሁን ላይክ መዳረስም አልቻልንም ለውጡን ፕሮሰስ ለማድረግ ራሱ ማለት ነውና አሁን ላይ ያለው ጀነሬሽን ከምታስበው በላይ ብቸኛ ነው በጣም ብዙ ልጆች ጓደኛ የለኝም ይላሉ በጣም ብዙ ልጆች ቢሎንግ አላረግም ለከኔ ቢሎንግ ማረግበት ሰው የለኝም ወይ ፋሚሊ የለኝም ብሎ ያስባሉ ኦፍ ኮርስ ፊዚካሊ ያሉ እናት አባት ምናምን አለ ግን they don't feel ቅድም እንዳልከው ኮኔክትድ እሱ አለመኖሩ ደግሞ ሁሉም የህይወት ክፍል ላይ ብሊድ ያደርጋል ወደ ሁሉም የህይወት ክፍል እንደ ተላላፊ በሽታ ይተላለፋል ስራ ሰርተህ የሆነ ደስ እንዳይለ because ማንንም አፕሪሺየት ያደርገው ስራ ብትሰራ ለራስህ ነው ሶ የሚል አይነት ነገር ነው ያንተ ስራ መስራት ለሌላው ሰው ምንም አይደለም አይነት ነገር መሆን ይጀምራል ከዚ ኢንዲቪጁዋሊስቲክ ነው ሰክሰስ ስራም ከሰራ ለራስ ነው ባትሰራም ለራስ ነው አይነት ነገር እየሆነ ስለመጣ ማለት ነው ሶ ሁሉም የህይወታችን ክፍል ላይ ራሱ ያ ሎንሊነስ በጣም ይሄዳልና እንዳልነው ደግሞ የሰው ልጅ ኮኔክትድ መሆኑ is a survival instinct ሰው ልትጋፈጠው አትችልም ሰው መፈለጋችንን አልፈልግም am strong ልትል አትችልም ሰውነትህ አስገድዶ ሰው አምጣ ብሎ ይጠይቃል ማለት ነው